ሄዶ ብያቸው ነው የወረዱት ከመምጣት በፊት ሰላም ማለት ትችላላችሁ ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው ልብ አድርጉ አዎ ሲመጣ እንዲላርገው ምናምን እያልታው አባቱ የሰጡኝ ምክር ይሄው ነው በእግዚአብሔርም ዘንድ ያስጠይቃል እኔ ተጽዕኖ አላደረኩም የራሳቸው ፍላጎትና መብት ነው የኛ ሐሳብ ነው እኛም ብትወዘን ኖሮ እኮ ቤቱን አትሰጥም እነሱ ስማት ለቤቱ እናንተ አያገባችሁ ይሄው ፍርድ ቤት ያዘው 97 ነበርክ እንዴ አንተ 97 ነበር አቋማቸውን መጫን ማስገደድ አልችልም ቤቱን አሸጠ ይሄው አሁን እየተናገረ የምን ተጽዕኖ ቤቱን አሸጥክ ለምን ቤቱን ላሸጥከው ሴፍ ነገርስ ካሁን ድረስ እናት እያሰደብካችሁ ሰው ምንም ባላልን መናገር እንችላለን ሄደን መናገር እንችላለን ቃለኛ ነው እዚህ ምን ነገር እንችላለን ቤት አሸጠ ምናምን ስሟን አጠፋ